ሰላም ውድ አድማጮቻችን የሰዓቱን ሰበር መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ክቡራን አድማጮች አዳዲስ መረጃዎች እንዲደርሷችሁ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዕለቱ ዜና አመራለሁ። በመጀመሪያም ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱ በቁጥጥር ስር መዋላቸውን ተናግረዋል። በተመሳሳይም ዜና ኒኮላስ ማዱሮ በአሜሪካ ተይዘው እንዴት ከሀገራቸው ተወሰዱ ስንል ያደረግነው እንዳሰሳ እናስቃኛቸዋለን። በመጨረሻም ቻይና፣ ሩሲያና ሌሎች የዓለማችን መሪዎች ማዱሮ ስለመያዛቸው ምን አሉ የሚለውን የማስቃኛቸው ይሆናል። ወደ ዘገባው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ኒኮላስ ማዱሮን እና ባለቤታቸውን መያዟን አስታውቀዋል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች። ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርጓል ብለዋል። ተልእኮም በአሜሪካ የህግ ማስከበር መሰረት ተካሂዷል። ዝርዝሮችን መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬንዙዌላ መንግስት በበኩሉ እስካሁኗ ሰዓት ድረስ የፕሬዝዳንቱን መያዝ በሚመለከት ምንም አይነት ማረጋገጫ አለመስጠቱ ተዘግቧል። አሜሪካ ቬንዙዌላ ላይ ጥቃት የፈጸመችው ሌሊቱን ሲሆን አገሪቱም ለረጅም ጊዜያት ያስተዳደሩትን ኒኮላስ ማዱሮን በቁጥጥር ስር መዋሏን ተናግራለች። አሜሪካን በበኩሏ ባለፉት ጥቂት ወራት የቬንዙዌላን ፕሬዝዳንት በአደንዛዥ እጽ ዝውውር ስትከስ እንደነበር ይታወሳል። እንዲሁም በተመሳሳይ ዜና የአሜሪካ ልዩ ኮማንዶዎች ወደ ቬንዙዌላ ዘልቀው በመግባት በመንግስት ጥቃት ፈጽመው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በመዋል የወሰዱበትን ተልእኮ በተመለከተ ጄኔራል ዳን ኬይን ቅዳሜ ከሰዓት መግለጫ ሰጥተዋል። ከድንገተኛ ዘመቻ በፊት እንዲሁም በጥቃቱ ወቅትና በኋላ የተከናወኑና የተከሰቱትን ጉዳዮች በተመለከተ ዋና ዋናዎቹ ነጥቦች የሚከተሉት ናቸው። የመጀመሪያው የአየር፣ የምድር፣ የህዋ፣ የባህርና የደህንነት መረጃ ባለሙያዎች የተልእኮውን እቅድ ሲያዘጋጁና ሲያቀናጁ ለወራት ቆይተዋል። አርብ ምሽት 4:46 ላይ ፕሬዝዳንት ዶናልድ ትራምፕ ዘመቻው እንዲካሄድ ትዕዛዝ አስተላልፉ። የዘመቻውን ስያሜ አብሶሉት ሪዞልቭ የተሰኘ ሲሆን በምዕራብ ንድፈ ክበብ ከሚገኙ የተለያዩ 20 የአሜሪካ ጦር ሰፈሮች 150 አውሮፕላኖችንና ወደ ቬንዙዌላ በማንቀሳቀስ ተጀመረ። የምድር ኃይልና ሄሊኮፕተሮችን ያካተተ ፕሬዝዳንቱን ነጥሎ የሚይዝ ኃይል ቅዳሜ ሌሊቱን 7 ሰዓት ፕሬዝዳንት ኒኮላስ ማዱሮ እና ሚስታቸው ወደሚኖሩበት ቅጥር ግቢ አቅንቷል። ይህም ኃይል በበርካታ ዘመን ተዋጊ የጦር ጀቶች፣ ቦምብ ጣይ አውሮፕላኖችና በድሮኖች ከፍተኛ ጥበቃ እየተደረገለት እንደነበር ተዘግቧል። ሄሊኮፕተሮቹም ላይ ተኩስ ተከፍቶባቸው አንደኛው ቢመታም በዘመቻው ወቅት ግዳጁን ለመፈጸም ከመብረር ያገደው አልነበረም። አክለውም ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ከመኖሪያ ቤታቸው ተይዘው በሄሊኮፕተር ከቬንዙዌላ እንዲወጡ ከተደረገም በኋላ ከሌሊቱ 9:39 በአሜሪካ የጦር መርከብ ዩኤስኤስ አይዋጂም ላይ አረፉ ሲል ገልጸዋል። ውድ አድማጮቻችን ወደ መጨረሻው ዝርዝር ዘገባችን ሳመራችሁ ቻይና፣ ሩሲያና ሌሎች የዓለማችን መሪዎች ማዱሮ ስለመያዛቸው ምን አሉ የሚለውን ማስቃኛችሁ ይሆናል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር እንደገለጹት መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናግረዋል። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይም በሚል የቀረቡላቸውን ጥያቄ ሳይመልሱ ቀርተዋል። የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ላይ መጻፋቸው ተገልጿል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙት የማዱሮ የረጅም ጊዜ አጋር የሆኑት ቻይናና ሩሲያ እርምጃውን ተቃውመዋል። ቻይና በበኩሏ በአንድ ሉዓላዊ ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየታቸውን ሰጥተዋል። ሩሲያም አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የአገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በበኩሉ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን፣ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ብለዋል። እንዲሁም ሌሎች ሀገራት ይህን ድርጊት በጽኑ እያወገዙ እና እየተቃወሙ እንደሆነ ተገልጿል። ክቡራን አድማጮቻችን የሰዓቱ አጫጭር መረጃዎች እኚህን ይመስሉ ነበር። እስከ መጨረሻው ስለተከታተሉ እናመሰግናለን። ነገም እንዲህ አዳዲስ ሰበር መረጃዎች በእጆ ስልክ እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። እናመሰግናለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።